ሰላም የቻናላችን ቤተሰቦች፣ ዛሬ ደግሞ የምንመለከተው ከጉግል ላይ እንዴት ኢሜጅ ዳውንሎድ ማድረግ እንደምንችል ነው። በቀጥታ ወደ ስቴፖቹ እንሄዳለን። ያው ጉግል ክሮም እንከፍትና የምንፈልገውን ኢሜጅ ለምሳሌ ኢቤስ ሎጎ ልበለው። ኢቤስ ሎጎ ኢሜጁን ከፈለግን ኢሜጅ ላይ መጀመሪያ ጉግል ላይ የምንፈልገውን ኢሜጅ ስም እንጽፍና ኢሜጅስ ላይ እንገባለን። ኢሜጅስ ላይ ከገባን በኋላ ኢቤስ ሎጎ እና የፈለግነው ኢቤስ የምንፈልገው ሎጎ ላይ ራይት ክሊክ አድርገን ኦፕን ኢሜጅ ኢን ኒው ታብ የምትላለች እሷን እነካለን። ኢሜጁን ብቻ እንዲከፍትልን። ኢሜጁን ከከፈተልን በኋላ ራይት ክሊክ አድርገን ሴቭ ኢሜጅ አስ እንለዋለን። ከዛ የምንፈልገው ቦታ ዳውንሎድ ላይ ከፈለግን ኢቤስ ሎጎ ብለን በጄፒጂ ፎርማት ሴቭ እናደርገዋለን። ያው እዚህ ጋር ዳውንሎድ አደረገልን። ስለዚህ ለምንፈልገው ፐርፐዝ ሎጎውን ዳውንሎድ አድርገን መጠቀም እንችላለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያድርጉ። የቻናላችን ቤተሰብ ይሁኑ።